ሰላም ለእናንተ ይሁን ቤተሰቦች እንደምን አላችሁ? ዛሬ የምናየው ኦንሊ ጂሰሶች ወይም የኑፋቄ ትምህርት እንዴት ተጀመረ፣ ኦንሊ ጂሰሶች ትምህርት በዓለም እንዴት ተስፋፋ፣ በ20ኛ መቶ ክፍለ ዘመን እንዴት መስፋፋት ጀመረ የሚለውን እንግዲህ ይህ የብዙዎች ጥያቄዎቻችን ነው። ዛሬ ይህን በአጭር ወደ እናንተ የምናስመለክታችሁ ይሆናል። አብራችሁ ቆይታ እንድታደርጉ ነው የምጋብዛችሁት። በቅርቢያው ለዚህ ቻናል አዲስ ከሆናችሁ ፎሎ በማድረግ ባካችሁ ቤተሰብ ይሁኑ። ወደ ጥያቄውና ወደ ዝግጅቴ ሲሄድ በጥያቄው ውስጥ ስለ ክርስቶስ ብቻ የሚያተኩርና ስለ ብዙዎች ኑፋቄ ብለው የሚጠሩት ትምህርት መሰረት በማድረግ መልሱ የአንድነት ጴንጤቆስጤ ወይም ዋንነስ ፕሮቴስታንቲዝም ወይም የኢየሱስ ስም ብቻ ወይም ጂሰስ ኔም ኦንሊ እንቅስቃሴ በሚል ስያሜ የሚታወቀው ሃይማኖታዊ ቡድኑን ያመለክታል። ኦንሊ ጂሰስ ይህ እንቅስቃሴ ትልቁ የክርስቲያን እምነት መሰረት የሆነው የሥላሴ አብ ወልድ መንፈስ ቅዱስ ትምህርትን ይክዳል። በምትኩ ኢየሱስ ክርስቶስ ራሱ አንድ አምላክ ነው፣ አብ ነው፣ ወልድ መንፈስ ቅዱስ የሚሉት ደግሞ የአንድ አምላክ የተለያዩ መገለጫዎችን ማኒፌስቴሽንስ ወይም አካሄዶችን ወይም ሞዶስ ብቻ በግሪክ ቃል የሚለውን ትምህርትን ያስፋፋል። ትምህርቱ ለመጀመሪያ ይህ የሆነው የሃይማኖት አስተምህሮ የተጀመረው በ20ኛ መቶ ክፍለ ዘመን መጀመሪያ ላይ ነው። ዓመተ ምሕረቱም በይፋው እንደ የተለየ እንቅስቃሴ መታየት የጀመረው በአውሮፓውያን አቆጣጠር 1913 ኤኤ አካባቢ ነው። ቦታው በሰሜን አሜሪካ በተለይ በአሪዮን ሴኮ ካሊፎርኒያን በተካሄደው የጴንጤቆስጥ ጉባኤ ወይም ካምፕ ሚቲንግ ወቅት ነው። የመነሻው ምክንያት አዲሱ በተመሰረተው የጴንጤቆስጥ እንቅስቃሴ ውስጥ የጥምቀት ቀመር ላይ የተደነገገ ነው። ስለዚህ እንደዚህ የኦንሊ ጂሰሶች ሃይማኖቶች በዚህ እንደተስፋፋው ታሪኩ ይናገራል። ኦንሊ ጂሰሶች ደግሞ ትምህርት ምንድነው? አቋም ምንድነው? እንግዲህ ኢትዮጵያ ላይ እንዴት ተስፋፋ የሚለውን ፓርት ትሩ እሰራቸዋለሁ። የምትፈልጉ ከሆነ ፓርት ቱ በሉ። ስለተከታተላችሁ አመሰግናለሁ። መልካም ቆይታ ይሁንላችሁ።